ሰላም ሰላም እንዴት ናችሁ? ዶክተር አሸናፊ ነኝ። እንግዲህ ዛሬም በሌላ ቪዲዮ መጥቻለሁ። ቻናሉን ሰብስክራይብ ያላረጋችሁ ሁሉ ሰብስክራይብ እያደረጋችሁ ለሌሎችም ሼር እያደረጋችሁ እንድትተባበሩ እጠይቃችኋለሁ። እንግዲህ ዛሬ ይዤላችሁ የመጣሁት ስለ ሃይፐርሜስ ግራቪዳር ወይም ደግሞ በእርግዝና ጊዜ ከፍተኛ የሆነ ትውከት የሚያመጣውን በሽታ እናያለን ማለት ነው። እንግዲህ ኖርማሊ በእርግዝና ጊዜ ማቅለሽለሽ፣ ትውከት ኖርማል የሆኑ ነገሮች ናቸው። ይሄ ነገር ጠዋት ጠዋት የሚከሰት ሲሆን በብዙ እናቶች ላይ ከ90 እስከ 95% የሆኑ እርጉዝ ሴቶች ላይ የሚከሰት ነገር ነው። ግን ሆኖ በብዛት ከፍተኛ የሆነ ትውከት እና ማቅለሽለሽ እና እናትየውን በጣም ፈሳሿ እስኪያልቅ ድረስ እና እንደዛውም ደግሞ ከፍተኛ የሆነ ድካም የሚያመጣ ከፍተኛ የሆነ ትውከት እና ማቅለሽለሽ ነው። እና ይሄ በብዛት ከመቶ ሴቶች ከ1 እስከ 2 ሴቶች ላይ የሚገኝ በሽታ ነው እና በጣም ኮመን ነው። ሀገራችን ብዙ ሴቶች ላይ የሚከሰት ነገር ነው እና ይሄንን የትኞቹ ሴቶች ናቸው በዚህ አይነት በሽታ ተጠቂ የሆኑ ሴቶች ደግሞ አንደኛ ላይ ፋሚሊ ሂስትሪ ቤተሰብ ውስጥ እንዲህ አይነት ችግር በብዛት የሚገኝ ከሆነ ሊከሰት ይችላል ማለት ነው። ሌላኛው ደግሞ ከዚህ በፊት በእንዲህ አይነት ችግር የምትቸገር ከሆነ ሁለተኛ የመምጣት ቻንሱ በጣም ከፍተኛ ነው ማለት ነው። ሌላኛው ደግሞ ውፍረት ከመጠን ያለፈ ውፍረት ይህን በሽታ ሊያመጣ ይችላል ማለት ነው። ሌላኛው ደግሞ መንታ ሁለትም ከሶስትም በላይ አንድ ወር ውስጥ ሲፈጠር በብዛት መከሰት የሚችል አይነት በሽታ ነው። እንግዲህ ይሄ ብቻ አይደለም፣ ብዙ አይነት ነገሮች አለ። ምልክቶችስ እንዴት ልንለይ እንችላለን የሚለው ነገር አንደኛ ላይ ከፍተኛ የሆነ ትውከት ወይም ደግሞ ማስመለስ እና ማቅለሽለሽ ሊኖር ይችላል። ሁለተኛ ክብደት መቀነስ ከ50% ከ5% በላይ ክብደት መቀነስ ሊሆን ይችላል። ከፍተኛ የሆነ ክብደት መቀነስ ሊሆን ይችላል ማለት ነው። ሶስተኛ ላይ ዲሃይድሬሽን ወይም ደግሞ ውስጣችን ያለው ፈሳሽ ሲያልቅ የሚከሰቱ ነገሮች ናቸው ማለት ነው። ከንፈራችን ሊደርቅ ይችላል። ከፍተኛ የሆነ ድካም እንዲህ አይነት ነገሮች ሊኖር ይችላል እና የምግብ ፍላጎት ማጣት ሙሉ በሙሉ የምግብ ፍላጎት ማጣት እና እንዴት ማወቅ ወይ ደግሞ መለየት እንችላለን የሚለው እነኚህ አይነት ምልክቶች አንድ እናት ላይ ከተገኘ ስፔሻሊ ከ6 ሳምንት እስከ 12 ሳምንት ባለው ጊዜ ውስጥ በጣም በከፍተኛ የሆነ ታይም የሚገኝ ነው የሚከሰት ነው። ፒክ ታይም የሚደርስበት ጊዜ ነው። ከዚህ ውጭ ደግሞ ሊቀጥል ይችላል እስከ መጨረሻ ድረስ እስከ ምትወልድ ድረስ የመሄድ ቻንስ አለ፣ ግን ፐርሰንቱ በጣም የቀነሰ ነው። ከዚህ በተረፈ ሌላ ደግሞ በላቦራቶሪ እና በኮምፒውተር ተደግፈን ይህን ነገር ኮምፒውተር እና ላቦራቶሪ እንግዲህ ሊለይልን የሚችለው ሌላ እንዲህ አይነት በሽታዎች አሉ። በእርግዝና ጊዜ ከፍተኛ የሆነ ትውከት ወይ ደግሞ ማቅለሽለሽ ሊያመጣ የሚችለው ይሄ ነገር ብቻ አይደለም። ብዙ አይነት በሽታዎች አሉ እና ይህንን ነገር ለመለየት ላቦራቶሪ እና ኮምፒውተር ያስፈልገናል ማለት ነው። እና በዚህ ከለየም በኋላ እንግዲህ እንዴት ማከም እንችላለን የሚለው ነገር ለማከም አንደኛ ላይ እንደዚህ በጣም ከፍተኛ የሆነ ዲሃይድሬሽን ከፍተኛ የሆነ ትውከትና ማስመለስ የሚኖር ከሆነ ተኝታ ነው መታከም ያለበት። በደም ስር የሚሰጥ ፍሉድ ወይም ደግሞ ፈሳሽ ያስፈልጋታል። እንደዛውም ደግሞ የትውከት መድኃኒት በመርፌ መውሰድ አለባት። ከዛ ውጪ እንደዚህ አይነት ከፍተኛ ከሆነ ምግብ ለጊዜው ለተወሰነ ጊዜ ላለመውሰድ ትችላለች። ምግብ ላለመውሰድ ትችላለች ለተወሰነ ጊዜ። ከዛ ክትትል በየቀኑ ቀን በቀን የሚሰራ ነገር አለ። ሽንት ውስጥ ስፔሻሊ ኬቶን የሚባል ነገር አለ። ከሁለት በላይ ከሆነ
እንግዲህ ማስተኛት እንችላለን ማለት ነው። ይህ እስኪያልቅ ድረስ ውስጡ ያለው ፍሉድ ተስተካክሎ ሁሉም ነገር ምግብ መብላት እስክትችል ድረስ እንደዛ እናደርጋለን ማለት ነው። ከዛ ውጪ ይህንን ነገር ሊቀንስልን የሚችለው ነጭ ሽንኩርት ነጭ ሽንኩርት በጣም ለእንዲህ አይነት ነገሮች ጠቃሚ ነው። ከዛ ውጪ ደግሞ ቃሪያና ቅባት የበዛበት ምግብ መቀነስ ምግብን እንደሌላ ጊዜ ሳይሆን በትንሽ ትንሽ አሁን እንደ ህፃን ልጅ መብላት አለባት ማለት ነው። ስላዳመጣችሁን አመሰግናለሁ። ይሄ መረጃ ከጠቀማችሁ ለሌላ ሰው ሼር ማድረግ እንዳይረሳ። ቴንኪው